ስንት ሲጀመር በጣም ብዙ እነ ኔቨር ጊቭ አፕ ቱ ራሱ አልቀሩም እኮ ያላነሳችው ስም የለም። አንተ እዚህ ጋር መልስ ልትሰጥ ነው አይደለ የመጣከው? ጉችቱ ሙኒቱንም አመጣች፣ ጠየቀቻት። ያስቀየምኩሽ ነገር ካለ ጉቺ የሆነ ነገር ጠየቀቻት፣ ኖ አለቻት። ያስቀየምኩሽ ነገር ካለ ይቅርታ አለቻት። ሙኒት ጨረሰች። ሳሪቱም መጣች፣ ሳሪቱም እንደዚያው ጨረሰች፣ ዘጋች። አጅሪት ጉቺ ማለት ነው። ያችኛዋ ግን ብዙ አወራች። ምንም ሳይገባን ሰልችተን ወጣን። ትደውላለች እነሳሪ ጋር፣ እነሳሪ ሊመጡ ፈቃደኛ አይደሉም። ያ ማለት እውነታ የላትም ማለት ነው። እውነታ ቢኖራት ኑሮ ሳሪቱም ገጥማለች ከብርጅስቶን ጋር። ሙኒትም እናቴ የምትላት ሴትዮ ነች። ለምን መታ እውነታውን አላወጡላትም? እዚህ ጋር ወደ ብሔር ምናምን ነገር መውሰድ እኮ አያስፈልግም። ግልጽና ግልጽ እኮ ነው። ስለ ጆከር ሁሉ ራሱ እኮ ነው የዘባረቀችው። ምን ያላወራችው ነገር አላት መሲ ብርጅስቶን? እና በጣም ከባድ ናት። ይህ ፌር አይደለም። ከጉችም ጋር ባይሆን ከሌላ ሰውም ጋር ቢሆን አሁን ይህ ከዋራችሁ ነገር አንድ ፍሪ የሆነ ነገር ይዘካል። የሆነ ጽፈክ እንኳ የሆነ አይምሮክ ላይ ተጽዕኖ እንኳ የሚፈጥርብክ ነገር፣ ጥያቄ የሚፈጥርብክ ነገር ወስደካል። አሁን ከተናገረችው ነገር ሁሉ አሉሽ። ከዛ እኔ ካስተዋወቅኩሽ ወንዶች ጋር ሁሉ እስኪ ከማን ጋር ነው ያልተጣላሹ? ከማን ጋር ነው ያልተለያየሹ? አለቻት ጉችን። ያ ማለት መቼም የቤተ ክርስቲያን ነጠላ ገዝታ ከቤተ ክርስቲያን አባት ጋር ልውሰድሽ እያለቻት አይደለም። ከወንድ ጋር ስታስተዋውቃት ልትድራት አይደለም። መቼም ልታሸራሙጣት ነው አይደለ? ሴተኛ ዳሪ ሁሉ እኔ ባለስራ ነኝ፣ እኔ በልመናና በቅፈላ የምተዳደር ሴት አይደለሁም ምናምን እያለች የግል ጸባን ብቻና ብቻ ስታንጸባርቅ ነው ያየሁት እንጂ እንደ አንድ ጓደኛ አብሮ እንደበላ እንደጠጣ ሰው ተበዳይ ሆና የመጣች ሴት አይደለችም። አነጋገሯ፣ ሁሉ ነገሯ። ያችኛይቱ መጣች በዚህ ሳምንት ሲወራ ስለነበረው አጀንዳ ብቻና ብቻ ነው አውርታ የወጣችው። መሲ በጣም ከሃዲ ናት። ከዚህኛይቱን ጋር ባይሆን ለሌላም ሰው ቢሆን ይሄ ፌር አይደለም። ወደ ብሔር ምናምን ወደ ፖለቲካ ደግሞ የምትወስዱ ሰዎች ቆም ብላችሁ አስቡ። አሁን ስለ ቤታ ያወራችሁ የቤታ በጎች እዚህ ጋር ቢዚ እንዳደርጉላት ነው ያችኛይቱን ሄደው ጉቺቱን የመጣች የራስ የሆነ ጥፋቷን ለመደበቅ የዘበራረቀችው ነገር ነው የሚመስለኝ ሁሉም ነገር። አንድ ነገር እዚህ ጋር ቁም ነገር ያለው ወሬ አላወራችም መሲ ብርጅስቶን። አሉሽ ግን እዚህ ጋር የቤታየው ሀቅ አልወጣም ብለሽ ታስቢያለሽ? የቤታይቱ ምንድነው የተደበቀባት በዚህ ደረጃ የወጣው ሀቅ? ምንም ማለት እኛ እኮ አውቀን ነው ሰርጀሪ አድርጋለች ብለን ስለማብሸቅ የተናገርነው እንጂ ሁሉ ያውቃለኝ። ግን በዚህ ደረጃ ግን አብረው የቀረቧት አብረው ወዳጅ የመሰሏ እንደዛ ሲሉ እኛ ብንል ምናልባት እንትን ለማብሸቅ ለማናደድ ምናምን ስትታይ፣ ግን በዚህ ደረጃ ግን መሲ ብርጅስቶን የሁሉን በቃ ያልጠራችው ሰው እኮ የለም። ሁሉንም ጠርታ በውስጥ ተወራው። ምክንያቱም ጓደኛን ጉቺ እኮ ብላለች የምቀርባት እኔ መስና አላምናት ነው እዮዳ በየውለት ምናልባች ሁሉም ሰው በማንነትክ መጥቶ አንድ ሰው ሲገፋክ መልስ ልትሰጥ ትችላለህ። እኔ መሲን አላምናትም። የሆነ ቦይ ስላሰማክ ወደ ፖለቲካ ምናምን ነገር እንዳትወስዱትኝ። መሲ ምንም ነገር ልትክድ ትችላለች። እዮዳ ቆይ አንድ ሪከርድ ላሰማችሁ እዚህ ጋር። መሲ ትላንት ማነች ምንድነች? መሲ የማትክድበት ምንም አይነት ነገር አይኖራትም። ከሃዲ እንደሆነች ነው እኔ የታየችኝ። አንተ በቃ ወተክ መልስ መስጠት ባለብክ ነገር ላይ ብቻ መልስ መስጠት እየቻልክ የስንቱን ሰው ስም ያነሳችው። ያ እኔ የጉቺም አለኝ ሙሉ ጉቺ እንዲያውም የማንም የጠራች የብዙ ሰው ስም አልጠራችም። የለም ሲወራ ስለቆየው አጀንዳ ብቻና ብቻ ነበር ስተወራ የነበረው ስለ ሙኒት፣ ስለ ሳሪ፣ ስለ ሳራ ትልቋ ሳሪ አልአበሻ፣ ስለ ራሷ ስለ ጉቺ። እቺ ግን ጃውሷ አልቀራትም። እውነቱን ለመናገር እሱ ያፈቅራታል። ስለ ግል ህይወቷ ምን አገባትም? ስለተካሰሰችበት ነገር ብቻ ማውራት አሁን ይሄ ሁሉ ነገር እኮ
ምን አገናኘው? ለምን ነው ሁሉ ነገር እኔ ስለ ጉችና ስለ መሲ አይመለከተኝም። እዮዳብ ግን ሶል ስለሚባለው ልጅ ባካችሁን ብር ዘርፎ የሆነ በስህተት ባንክ ገብቶ ገለመለ ምናምን የሚባለውን ነገር እኛ አናምንም። የመሲ እጅ እንዳለበት ሁሉ እየተሰማኝ ነውና ስለ ወንድማችን ባካችሁ እንደ አንድ ስደተኛ ወንድማችን በምን ምክንያት እስር ቤት እንደገባ አጣሩልን። 5 ዓመት ተፈርዶበት ለምን ማድረግ ይችላል? አጣሩልን። ቢያንስ እቺ እንደታሰረ እንኳን ራሱ ሚስጥሩ እንደወጣ አትፈልግም። እቺኛይቱ አጣሩልን። ቢያንስ ሰው ሁሉ ይዘንልን። አዳም ሰው አረግናችሁ ስልጣን ሰጥተን በነገራችን ላይ ጋላዎች ሰው አረግናችሁ ስልጣን ሰጥተን አጀንዳችሁን ልቀይር አይደለም፣ ወደ ብሔርም ወስጄው አይደለም። መሲ ለጥቅሟ ስትል ራሷን ለማዳን ስትል ምንም ነገር ልታደርግ ትችላለች፣ ምንም ነገር ልትከት ትችላለች። አዳምጥ። ሰው አረግናችሁ ስልጣን ሰጥተን በነገራችን ላይ ጋላዎች ይረዳሻል። ለምሳሌ እኔ ጋላው አንቺን ረድቼሻለሁ፣ እናቴ ልትሞትብኝ ነው ደግሞ ሰውን እንደሚረዳ ሰው አክት ታደርጊያለሽ። ሰው አረግናችሁ ስልጣን ሰጥተን በነገራችን ላይ ጋላዎች ሰው አረግናችሁ ስልጣን ሰጥተን አጀንዳችሁን ልቀይር አይደለም፣ ወደ ብሔርም ወስጄው አይደለም። መሲ ለጥቅሟ ስትል ራሷን ለማዳን ስትል ምንም ነገር ልታደርግ ትችላለች፣ ምንም ነገር ልትከት ትችላለች። አዳምጥ። ሰው አረግናችሁ ስልጣን ሰጥተን በነገራችን ላይ ጋላዎች ይረዳሻል። ለምሳሌ እኔ ጋላው አንቺን ረድቼሻለሁ፣ እናቴ ልትሞትብኝ ነው ደግሞ ሰውን እንደሚረዳ ሰው አክት ታደርጊያለሽ። የሚያቃቃል አንተ ያባገደሚ እንደነበረ ግሩፕ ከፍተሽ አሁንም ልረዳሽ ዝግጁ ነኝ። የለማይልች ፓራላይዝድ የሆኑ አባትሽን ልረዳሽ ይችላል ማለት ነው። አንተ ውሻ ግን የገባ ማለት ነው። አሰቢ ድንጋይ ራስ ያሻርሙጣ ልጅ እበት የሚጠፈጥፍ እንዳባ በቦታም በስተርጅና የ12 ዓመት ልጅ አለሽ። በቦታም ራስሽን ምትጎሪ በቃ እና ይቅርታ፣ እኔ ማየት ማመን ነው። ከሁለታቸውም አይደለም ነው አላቅም የመቼ እንደሆነ ብቻ ሪከርዱ ተልኮልኝ ነው። ስለዚህ መሲ ራሷን ለማዳን ምንም ነገር ታደርጋለች። ትላንትና ማንም ሰው ስሜታዊ ሆኖ ሊናገር ይችላል። ሁላችንም ስናጠፋ ኖረናል። መሲ ምንም ታደርጋለች። ታይም አውት አንዴ 2 ደቂቃ አንዴ ጋይስ ታፕ አድርጎ ኮፒ ሊንክ አድርጎ እንቀጥላለን። የመቼ ሆነ ምንም ታደርጋለች። ማየት ማመን ነው። የጉችቱንም ሪከርድ አምጡ፣ የዚችንም ሪከርድ አምጥታችሁ ማየት ማመን ነው። አይታችሁ ፍረዱ። መሲ ስለ ስንቱን የዘበራረቀችው አንድ ነገር እንኳ ጠብ የሚል ነገር አልተናገረችም። እዚህ ይውላል የሚባል ነገር ህዊ ሞዴሬተር እኮ ነሽ። ከፍተሽ እኮ ማስቆም ትችያለሽ፣ ሚት ማድረግ ትችያለሽ። ቆይ ይኸውልሽ ንስር ማን ነው አሁን ወደ እንትኑ ቶፒክ እንዳይቀየር ያው ፖለቲካል የነበራት ነገር ይታወቃል ነው። የመሲ አሁን ነጁ ያሰማችው ሪከርድ እና የዛሬው ቶፒክ ምን ያገናኛል? አጀንዳዎችን ሪከርድ ይሄን ቪዲዮ ይሄንን ሪከርድ ላሰማሽ የቻልኩት ማሚ እሷ ምንም ራሷን ለማዳን ምንም ታደርጋለች። ግን ነጁዬ እኔ ንጹህ ነኝ ትላለች። ይኸውልሽ ልጇን እየተሳደበ ታዲያ ዝም እንድትለው ነው ያሰብሽ እንዴ? አንድ ሰው እየሰደበኝ አቀም ሰው ኖ ማሚ ዛሬ ሁለታችሁ ከሆነ ማን ነው ጥፋተኛ? ኖ የዛሬው ሳይሆን ነጁ ያመጣሽው ሪከርድ አንድ የቆየ ነው። ከነሱ ጋር ምንም ያገናኘው ነገር የለም። ሁለት ደግሞ አንድ ሰው እንጃባሽ ሲልሽ እንጃልሽ ትያለሽ። ቁጭ ብላ ጂጂክያን አስገብታ እኮ ስታስረግጣት ነበር። ገባሽ አይደለ? ኖ አም ቶክን አባውት ስላሁኑ ስላመጣሽው ሪከርድ ነው ማውራሽ። እኔ በቃ ብላ መጣች ምናምን ስትል ወደ ፖለቲካ ካውት ብዬ ነው ያሰማውሻለሁ። ማሚ
አዎ ግን እኔ ግን ፓስተር ነጃት የተሰማኝ በአንድ ሳይድ እንደያዘሽ ነው። ነጃት እንደዛ አይደለም፣ በአንድ ሳይድ አይደለም። ሄለን አንቺ የዛችንም የዚችንም ቪዲዮ ሰምተሽ ምን ተሰማሽ? ቆይ ንስር አንዴ ቤቱ ማለት እንደማመጥ ጋይስ ዛሬ አሁን ስለሰማ ነው። የስ ግን ይሄ ሪከርደሩ ኧረ አንዴ ሀንቾ ሄደሽ ማሚዬ አሁን ነጁ ያሰማችው ሪከርድ ኢዝ ቢን ሎንግ ታይም ምንም የሚያገናኘው ነገር የለም። ከዛ መሲ ብሪጅስቶን ራሷን ልታድን ብትሳደብ ኦፍኮርስ እየሰደባት ነው፣ መሳደብ አለባት እንዴ። ነጁ ራስሽ አሁን እንደዚህ ብሎ ቢሰርብሽ ዝም ትይዋለሽ? አትይም። ራሷን ዲፌንድ ማድረግ አለባት። ራሷን እቺ የጀመረችው 9 ጋላለ ቤታችን በጠፍጣፊ ትግራይ ክልል ቤታችን ውስጥ ገለመለ ለተነጋገሩት ዛሬ ላይ ኦሮሞ አይደል እንዴት አቅፋ የምትተኛው? ኦኬ ኖ አሁን ሳይድ ይዘን ማውራት የለብንም። ቢካዝ ቆይ አንዴ አሁን ላወራሹ መልስ ልስጥሽ ነጁ። አንድ ሰው ሲጣላ ሚዲያ ላይ ይሄን ቦይስ ማሰማት አለብኝ ብዬ ባላምንም መሲ ድርጅቷን ራሷን ለማዳን ምንም ታደርጋለች ካለች ነው። አንድ ሰው ሲጣላ ትግሬ፣ ኦሮሞ፣ አማራ ሲጀመር አማራ በእንደዚህ አይነት አርቲ ቡርቲ ሰው ተወክሎ የሚጠራ አይደለም። ማንም ለአማራ ያረገ የለም እዚህ ሚዲያ ላይ ማለት ነው። በመጡበት ነገር ነው ጀጅ የምናደርጋቸው እንጂ ወደ ፖለቲካ ወስደን ሳይድ ይዘን አናወራ። አሁን አንድ ነገር ምንድን ነው አትሊስት ጉቺ የማይታወቅባት ለሁሉም ጋር ከሁሉም ጋር ነጃት እያወራው ነው። ምንድን ነው ጋይስ ወደ ሀሳቡ እንደዚህ አይደለም። ስናይ ሁለቶችንም ነው የምናያቸው። አንድ ሳይድ ይዘን ማውራት የማልወስደው ነገር ነው። ቢካዝ እኔም የተደረግኩት ነገር ነው ይሄና ሰዎች የፈለገ እኔ አማራ ብሆን አማራን አላስጠራም። ሶሻል ሚዲያ ላይ በማረገው ነገር ነው መጠየቅ ያለብኝ። ማንም ለአማራ ቀዶ ያለበሰው የለም። ሁሉም ጥቅም ነው ያገናኘው። እንዴ አንድ ሰው ሲጣላ የግል ህይወታቸውና ቢዝነሳቸው ሲያጣላቸው አማራ እያላችሁ በአማራ ልደግፉ አትምጡ። አሁን ማሜ ወደ ሌላ ቦታ እንዳይሄድ እናስተካክለው። ይኸውልሽ ሁለቱም እየሰማችሁ ነው። እንደዛ ከሄዳችሁ እኛም ቁጭ ብለን በቤታችን እናወራበታለን። ጋር ቆይ ማሚዬ ቆይ ፖለቲካሊ ሆነን ተው ቅድም ስላስቆም የተለመደ ነው። ማንም ሰው ሲጣላ ሶሻል ሚዲያ ላይ ነጃት እኛ ስንደበደብ ግን አማራ ናቸው ብላችሁ ቆይ ማሚዬ አንዴ በእናታችሁ ፕሊዝ ቆይ አንዴ አልቆማችሁም። እኛ እንድታስወጡ ነው ስትተባበሩ የነበር። ማሚ ሶኬ በቃ አንዴ ቆዩ። አሁን ቶፒኩ ይቀየራል። 2800 ቆይ ማሜ እዩ ፖለቲካሊ ምናምን ቅድም የተከፈቱ እንትኖች ነጃት በእንደዚህ አይነት ያው ጂጂ ገብታ ምናምን በተናገረችው ነገር ተንተርሳ ነጃትም የተናገረችው ነገር እዚህ ቤት ተከፍቶ ነበረ። ያን ነገር አስቁመናል እኛ። ነጃትም አሁን ያመጣችው የቆየ ነው ይታወቃል። እነ መሲ ከመበልጸጋቸው በፊት እዛ የዱባይ ጀማ ሁሉም ብልጽግና ነው ይታወቃል። ገባ ማስጠንቀቂያ ተሰጥቷቸው ምናምን የአማራን ፖለቲካ እንዲያበላሹ የአማራ ሕዝብ ሞት እንዲደበቅ እዚህ ሚዲያ ላይ በተለያየ ጊዜ እንትና አረገዘች እንትና አስወረደች እያሉ አጀንዳ የሚሰጡ ሰዎች ናቸው። ዛሬም በእነሱ ጉዳይ ነው የተቀመጥነው እዚች ጋር። አሁን ነጃት ያመጣችው ከዚህ ጋር አይገናኝም። ይቅር ብሏቸው መንግስት አብረው እየሰሩ ነው። ኢትዮጵያ ይገባሉ ይወጣሉ። ስለዚህ ከዛም ሕዝብ ጋር አብረው በሰላም እየኖሩ ነው። ይህን እንዝለለውና ፎከስ እናድርግ። ሁለቱ የተጣሉበት ሪዝን ለምን ተጣሉ፣ እንዴት ተጣሉ፣ ጉቺን ለምን ወታ ተናገረች፣ መሲስ ደግሞ ምንድነው ጥፋቷ የሚለው ላይ እናድርገው። ከዛ በየቤታችሁ ደግሞ በፈለጋችሁት መንገድ ትተነትኑታላችሁ። ፖለቲካውን ዝላሉት። ወደ ፖለቲካ ከወሰዳችሁት እኔ ራሴ ቁጭ እሺ ማሚ መሲ ምን አለች መሰለሽ? ታኩር መኪና ላይ ሲገዛ ያልሄድኩት እኔ ኢትዮጵያ መግባት ስለምፈልግ ልታይ አልፈልግም። ያ ማለት ወደ ፖለቲካ ዙረውታል ማለት ነው እኮ። ስለ ታኩር ራሱ ጂጂ አይደለም መኪናው ተሰጥቶትኝ ገና ለገናው የሽቶ ቤት ከፈተ ብላ አይኗን ከጣለች ታኩር ላይ በጣም ብዙ ወራቶች እየተቆጠሩ ነው። ገባሽ አይደለ? ፖለቲካ ለምትሉት ነገር ደግሞ ራሷ ነች ያመጣችው። እና ሞራ ሰማይ ሁላቸውም እነዚህ ዲጂበት እነዚህ ተጋሩ ጊፍት እየሰጧት ነበር፣ ፑሽ ይጅባት እያሉ ሲያስኬዱባት የነበረው። ገባሽ አይደለ? እዚህ ጋር ደግሞ እያንዳንዷ አማራ እንኳን ሳትሆን የጎንደርን ቀሚስ ስለለበሰች ብቻ አንዲት ሴት አማራ የሆነ ነገር ኩሽ ባለ ቁጥር አማራ ነኝ ብላ ነው
ወደ ብሔር አምጥተው እዚህ ጋር ሲያተራምሱት የምናያቸው አይደል እንዴ? ራሷ ነች መሲ ወደ ብሔር ያስጋ ይሄንን ቪዲዮ ይሄንን ሪከርድ ደግሞ ያሰማዎች ወደ ፖለቲካ እንዲሄድ ወይንም ደግሞ ብሔርተኛውኝ ሳይሆን መሲ ምንም ነገር ትላለች፣ ምንም ነገር ታደርጋለች። ላሳውቅሽ ፈልጌ ነው። ማንም መጥቶ እንዳይልቅ ብዙ ስለዋራ ይሰማል አይደለ? እውነተኛ ነው ማለት አይደለም። ማሚ ይሰማል። ቆይ አንድ ሰው ማለት ነው። ኧረ በእናትሽ ሂዊ በእናትሽ እናውራበት፣ አትፈኝ እንዴ። አንድ ሰው ማንም ሰው ስለ ፖለቲካ ቢያወራ በመጣበት ነው እኔ ማስተናግደው። ሂዊ ደንወሪ አባሜ አንድ ጊዜ ማለት ነው ደርቢ ሁናችሁ ስለ አማራ ራሱ የምታወሩ ሰዎች ከትግራይ ልጅ ጋር ሁናችሁ ፍሬንድ ስትሆኑ ጌም ተጫዋች ናችሁ። ፍሬንድ ስትሆኑ ገንዘብ ላይ አብራችሁ ታጃክማላችሁ። የሆነ ድራማችሁ ሲበታተን ግን ለአማራ ብላችሁ ትቆማላችሁ። ሲጀመር ለአማራ ድምፅ ያለው ሰው ከትግራይ ጋር ደርቢ ከሆነ እንዴት ጓደኛ ይሆናል? ትክክለኛ ለአማራ ልጅ የሚጫው ከሆነ ማለት ነው ድምፅ የሚሆን ከሆነ ኢትዮጵያ ማሚ እንዴት እንደዛች ያለች ቆይ ነጁ ኖ እኔ ከያዝኩት በጣም ነው ማወራበት። ነጁ ረፊ ልክ ሲጣሉ መጣችሁ የኦሮሞ ልጅና የአማራ ልጅ ቁጭ ብሎ የአማራ ልጅ ሲያስበላ ከኦሮሞ ልጅ ጋር ቁጭ ብሎ ጌሙን ሲቀጣቀጥ ቆይቶ ልክ ሲጣሉ ግን እገሌ ወንድሜ ነው እገሌ እህቴ ናት እያላችሁ አትምጡ ሚዲያ ላይ። ሰው ከተጨረሰና ህፃናት ካለቀ እኔ ደግሞ ማወራው ትክክለኛ ለአማራ ልጅ የቆመ ጓደኛ ፈርስተፎል አይሆንም። ደርቢ ስትሆኝና ለአማራ ስትቆሚ ስትሬት ፎርዋርድ